የሄርሜላ ሚስጥር ታወቀ ማለት ነው። አብርሽን ወደ ቡታጀራ የላከችው አብርሽን ወደ ውጭ ሀገር ለመውሰድ እንደሆነ ታውቆባታል ማለት ነው። እንግዲህ ቡዜ ዳኒና የሄርሜላ ወንድም ማለት ነው ተባብረው አብርሽን ሊያሰርቁት ነበር ወደ ሌላ ሀገር ማለት ነው። እንግዲህ ይሄም አልበቃቸውም ብሏቸው እኔ የሚገርመኝ የቡዜ ነው። የቡዜ ነገር በጣም ነው የሚገርመኝ ማለት ነው። ወንድሟ ሆኖ ወንድሟ ላይ እንደዚህ ስታደርግ በጣም የሚደብር ነገር ነው። እንግዲህ ወንድሟ የገዛ ወንድሟ ላይ እያደረገች ያለች ቡዜ በጣም አሳፋሪ ድርጊትን እያደረገች ትገኛለች ማለት ነው። እንግዲህ ሄርሜላን ተባብረው አብርሽን ወደ ሌላ ሀገር ወደ ውጭ ሀገር ሊወስዱት ነበር። ነገር ግን ወንድማችን ኤፋ አውቆባቸው እንግዲህ ወደ አዲስ አበባ መልሰዋል ብሎ መልሶታል ማለት ነው። ወደ ቡታጀራም አልሄደም እያሉ ነው ማለት ነው። አውቀው ወደ ቡታጀራ ሄደ ብለው እነሱ ይዞት ሊሄዱ ነበር ማለት ነው። አብርሽ ያለው አዲስ አበባ ነው። ምንም ቡታጀራ አልሄደም ማለት ነው። አብርሽ ቡታጀራ አልሄደም። ውሸታቸውን ነው ቡታጀራ ሄደ ምናምን እንጂ አብርሽ ያለው አዲስ አበባ ውስጥ ነው። እንደደረሰኝ መረጃ ከሆነ አብርሽ ያለው አዲስ አበባ ውስጥ ነው እንጂ የትም አልሄደም፣ ወደ ቡታጀራም አልሄደም ማለት ነው። እነሱ አውቀው ቡታጀራ ሄደ ምናምን ብለው ወደ ሌላ ሀገር ሊወስዱን ነው አብርሽም ማለት ነው። ይሄ ደግሞ ድርጊታቸው አይሳካላቸውም። በጣም የሚያሳፍር ነገር ነው እንግዲህ ሄርሜላ ያደረገች ያለችው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።